ሰው መጥቶ አቡ ሐኒፋን ጠይቃቸው አንድ ሰው እናቱን ማግባት ይፈቀድለታል ወይ አላቸው። አይፈቀድ እንደዚህ አይነት ጥያቄ አይጠየቅም። ግን ተጠየቀ። በቃ እንደዚህ አይነት ሞኝ ሰው ይሄን ሲመጣ ምን ያደርጉትና በዛው ነው የመለሱለት። አሁን ለእንደዚህ አይነት ሰው ይበቃል አይበቃም፣ ይሄ ሐራም ነው ሐላል ነው ይፈቀዳል አይፈቀድም ሳለ ይገቡት ይቻላል ግን ልጃገረድ ከሆነች አሉት። ስታውቅ አሁን በቃ አሁን ምክንያቱም ጥያቄው የሚጠየቅ እንደዚህ አይነት ነገር ይዞ ሲመጣ የምትመልስበት ስማርት ወይ አለ። ይሄው አስተማሪ አንድ መስጊድ ላይ ተቀምጠው ያስተምራሉና ተማሪዎቻቸው እንዲከባው እየተማሩ እግራቸውን ዘና ብለው ደክሟቸው ያስተምሩላ። መስጊድ ላይ አንድ ትልቅ ሰው ቃጽም ያለው እንደዚህ አዋቂ የሚመስል ሰው ሲገባ ደነገጡ እና ያው እንደ ለክብሩ ሲሉ እግራቸውን ሰበሰቡ። ሰውየው መጥቶ ተቀመጠ፣ ያስተምራሉ፣ ይሰማል። በመሃል ጥያቄ ጠየቀ። የጾም መፈቻ ሰዓት ስንት ሰዓት ነው አላቸው። ፀሐይ ሲገባ ነው የሚፈታው። ፀሐይ ስትወጣ ጾም ይታሰራል፣ ፀሐይ ሲፈታ የመግሪብ ሰዓት ላይ ይፈታል። ፀሐይ ካልገባችስ አላቸው። ሰውየው ለሱ አይደለም መልስ የሰጡት ራሳቸው ላናገሩና ሙድ እርጅለከ አቡ ሐኒፋ አሉ። እግርህን ዘርጋ አቡ ሐኒፋ አሉ። መጀመሪያ የሰበሰብክለት ሰው እንደዛ አይነት ፀሐይ ገባች አልገባች ብሎ የሚጠይቅ ሰው እና እግርህን ዘርጋ አሉ። ዘና በል ማለት ሰው እንዴት ፀሐይ አትገባም ብሎ አይጠይቅም። እንትኖቹ ስታውቃቸውና ሳታውቅ ያለው ልዩነት ብዙ ነገራቶች ዕውቀት ውስጥ ስታልፍባቸው እስልምና ውስጥ ነው ትገረምባቸዋለህ። እና ይሄ ነገር አብዛኛው በልማድ በምናምን የሚባል ይሆንና ስታውቀው በቃ ትደነቃለህ። ተቃራኒው ነው አንዳንድ ያ ነው የሚሆነው። ያን ነገር ታያለህና ያ በጣም ለኔ ሁሉ ጊዜ አዲስ ይሆንብሃል። ለዚህ ነው ያወቅከው በሄድ ቁጥር ሁሉ ጊዜ አዲስ ነው የምትሆነው። ያወቅከው ሁሉ ጊዜ ተማሪ ነው የምትሆነው። ያወቅከው በሄድ ቁጥርና ለኔ ብዙ ማየት በጣም ደስ የሚል መልስ ነው።